ይኸውልህ መስፍን፣ አሁን የምነግርህ ነገር ተረጋግተህ እንድትሰማኝ ነው የምፈልገው። እሺ። ደግሞ በመናገሬ እንድጸጸት እንደማታደርገኝ ተስፋ አደርጋለሁ። ሜሉ ምንድነው? ጨነቀኝ እኮ። ይሄን ሁሉ ነገር ያደረገችው ማን እንደሆነች ደርሼበታለሁ። እንዴ ይሄንን ነው በቃ የምትነግሪኝ? አዎ ምን ነው? እርግብ መሆኗን ስላወቅን መሰለኝ እየፈለግናት ያለነው። እርግብ ብቻዋን አልነበረችም። ማለት? እርግብ ተልካ ነው እንጂ ዋናዋ ሌላ ናት። ደግሞ ዋናዋ ማን ናት? ባዩሽ። ምን? ልጅቷን በሽጉጥ አስፈራራ ስለያዙት እሱ ነው ከበድ የሚለው። አንቺ በቃ ሰው በሽጉጥ ካልሆነ ማስፈራራት ደስ አይልሽም አይደል? ምን ላድርጋቶ በቃሉ እታች የነበረው ሁሉ አናቴ ላይ ሲወጣ ዝም ማለት ነበረብኝ። ቢሆንም አየሽ መረጋጋት የሚሉት ነገርም አለ። እሱ ነገር እንዳለ ይገባኝ አሁን ነው። አዎ ለማንኛውም እስቲ የቻልነውን እንሞክራለን ነው ወይስ እናደርጋለን? እማዬ ላይ ይሄን ሁሉ ነገር ያደረገችው ባዩሽ ተብዬ መሆኗን ነው። እና ድሮስ ላያቅ ነበር እንዴ? አንቺ አልገባሽም ማለት ነው። ቆይ ምን ነው ያልገባኝ? ሀና አባዬ ባዩሽን ሄጄ ገላታለሁ እያለ እየዛተ ነው። አጎቴ መሞቱ ሌላ ሀዘን፣ ገንዘብ ማጣቴ ደግሞ እንደገና ሌላ ሀዘን። ታዲያ አላሳዝንም? እርግብ ምን የትራንስፖርት አጥተሽ ነው? አዎ የሚረዳኝ አጣሁ። ሜሪዬ የሚያስፈልግሽ ምን ያህል እንደሆነ አላውቅም፣ ግን ይሄ የሚበቃሽ ከሆነ እቺን ያዣት። ቆይ እርግብ ከየት አመጣሽ? አክስቴ ካስቀመጠችው ላይ አንስቼ ነው። አይሆንም እርግብ፣ አክስትሽ አንቺንም እኔንም ነው የምትገለው። ወይዘሮ ሜላት ቦርሳውን ለሃና ሰጠቻት። ለሃና ቦርሳውን የሰጠቻት በውስጡ ምን እንዳለ ሳታይ ነበር። ይሁን እንጂ ሃና ከመጣች በኋላ ምንድነው ማዬ ብላ ስትጠይቃትም ይህ ቦርሳ ያንቺ ነው ብላ ሰጠቻት። ሃና በፍጹም ተምቹ የሰጣት ቦርሳ ትዝ አላት። ምክንያቱም ተምቹ የሰጣት ቦርሳ ወይዘሮ ሜላት ቤት ምን ሊሰራ ይመጣል? ለመሆኑ ማዬ ቦርሳውን ማን የሰጠሽ? ምን አለው ብለው ሲከፍቱት ግን የወይዘሮ ሜላት ወርቅ ነበር የተገኘው ቦርሳው ውስጥ። ይህን ጊዜ ሁለታቸውም ደንግጠው ነበር። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ለመቆየት ሞክሩ። የወይዘሮ ሜላት ወርቅ ዛሬም በእጇ ላይ ይገኛል። እንደሚታወቀው ይህን ወርቅ ለማስመለስ 50 ሺህ ብር ተጨማሪ ክፍያ ብትከፍልም ወይዘሮ ባዩሽ ግን 50 ሺህ ብሩን ይዘው ነው ወደ እስር ቤት የሄደችው። ሜላትም ባዩሽን ለማስፈታት የታሰረችበትን ፖሊስ ጣቢያ እያፈላለገች ትገኛለች። ይሁን እንጂ አቶ ኖላዊ ወደ ቤት ያመጡትን ቦርሳ የሃና ቦርሳ ረስታ ሄዳ ነው በማለት ነው ያመጡት። ቦርሳው በውስጡ ምን እንዳለ ቼክ ሳታደርግ ሃና ደግሞ ከትምህርት ቤት ወደ ቤት ነበር የሄደችው። ምናሴን ለሃና ደውልላት በማለት ወይዘሮ ሜላት ለሃና እንዲደወልላት አድርገዋል። ለሃናም ከተደወለላት በኋላ ምንድነው በማለት ስትጠይቅ እናቴ ትፈልግሻለች ነበር ያላት። ምናሴም እናቴ ትፈልግሻለች ቶሎ ነይ ብሎ በደወለላት ጊዜ ሃና እናቴ ምን ሆነች ብላ ተደናግጣ ነበር ወደ ቤት የመጣችው። ይሁን እንጂ አባትሽ ቦርሳሽን እዚህ አምጥቶልሻል ረስተሽው ሄደሽ በማለት ነበር ወይዘሮ ሜላት ለሃና ቦርሳውን ልትሰጣት የፈለገችው። ወይዘሮ ሜላት ሃና ቦርሳውን ስትሰጣት ቦርሳው አዲስ ነው የሆነባት። ምክንያቱም ወደዚህ ቤት ያመጣችው ቦርሳ የእሷን ቦርሳ ይሄንን አይደለም። ተምቹ አስቀምጪልኝ ያላት ቦርሳ ግን ይሄንን ይመስላል እንጂ እሱ ደግሞ ቤት ነው ያለው። ይህ ቦርሳ የማን ነው የሚል ጥያቄ ነበራት ለሃና በውስጧ። እማዬ ይህ ቦርሳ የማን ነው? የኔ እኮ አይደለም በማለት ስትጠይቃት ያንቺ ነው ብላ ስትሰጣት እሺ በውስጡ ምን አለው ብላ ነበር ሃና የከፈተችው። ምክንያቱም የእሷ መሆኑን አለመሆኑን ቼክ ለማድረግ በውስጡ ያለው እቃ ቼክ ማድረግ ስለነበረባት በውስጡ ያለውን እቃ ለማየት ሲሞክሩ ግን የወይዘሮ ሜላት ወርቅ ሆኖ ተገኘ። አሁን ላይ ወይዘሮ ሜላትና ሃና ይህንን ወርቅ በመያዝ እስኪ ባዩሽ በዚህ ወርቅ ምክንያት እስከየት እንደምትሄድ ደግሞ ማየት እንፈልጋለን የሚል እቅድ አላቸው። ወይዘሮ ሜላት ባዩሽን ከእስር ቤት አስፈትታ አሁንም ወርቁን እንድታስመልስላት እንደምትጠይቃት ነው የተነጋገሩት። ይህ ማለትም ወርቁ በተምቹ እጅ ነበር ማለት ነው። በተምቹ እጅ ሆነ ማለት ደግሞ እንዴት እሱ እጅ ሊገባ ቻለ የሚለውን ጥያቄ ለሁለቱም ያስነሳባቸዋል። ምክንያቱም በእርግብና በተምቹ መካከል ያለውን ግንኙነት
ሁለታቸውም አያውቁም። እንግዲህ እርግብ ከቤት ከወጣች ጀምሮ የእርግብ ፍቅረኛ ዘሪሁን ነበር። ተምቹ ወደ ሚላት ቤት ብቅም ብሎ አያውቁም። ይህ ማለት አሁን ዘሪሁን እየታያቸው አይደለም። አሁን ላይ ያለው ተምቹ ነው። በተምቹና በሃና መካከል ግልጽ የሆነ ግንኙነት እንዳለ ወይዘሮ ሚላት አታውቅም። ስለዚህ አሁን ላይ ባዩሽን ያሰሯት ሰዎች ከአሁን በፊት የሃናን ፎቶ የሰረቁት ልጆች እንደሆኑ ብታውቅም እነዚህ ልጆች ግን ለሃና ይህን ያክል የሚቀርቡ አይመስሏትም ነበር። ለወይዘሮ ሚላት አሁንም በዚህ ወርቅ ዙሪያ ላይ ብዙ ጥያቄው ቢነሳባትም ሃና እጅ መግባቱና ወደ ወይዘሮ ሚላት ቤት መምጣቱ ግን ይበልጥ ነገሮችን ቀላል አድርጎላቸዋል። ባዩሽ ይህንን ወርቅ ለማስመለስ አሁንም እንደምትሰራ ቃል ገብታ ነበር። እንግዲህ ባዩሽ ወደ እስር ቤት የገባችው እርግብን አገኛታለሁ፣ እርግብ ያለችበትን ቦታ አውቃለሁ ብላ ከተገናኘቻት ሴት ጋር እንደሆነ ይታወቃል። እርግብን ለማግኘት መጀመሪያ የተጠየቀችውን ክፍያ ከሜላት ተቀብላ ብትሄድም ባዩሽ ግን የያዘችውን 50 ሺህ ብር ለሌላ ስራ ነው ለማዋል የፈለገችው። ምክንያቱም ባዩሽ አሁንም ቢሆን እጅ እንደማትሰጥና ከሜላት ጋር ከባድ ጦርነት ውስጥ እየተዘጋጀች እንደሆነ ይታወቃል። ከአሁን በፊት የስራ ባልደረባዋን ደውላ በአሁኑ ከባድ ስራ ጥሩና ሀሪፍ ክፍያ ያለው ስራ አዘጋጅቻለሁ ብላ ነግራው ነበር። እንደሚታወቀው ይሄንን ከሜላት የወሰደችውን ገንዘብ ለሌላ ዓላማ አውላ ይሄኛውን ደግሞ የእርግብን ጓደኛ በመሳሪያ አስፈራርታ የምትፈልገውን ነገር አገኛለሁ ብላ አቅዳበትም ቢሆንም ነገር ግን የእሷ እቅድ ሳይሰምር ቀርቷል። ባዩሽ እቅዶቿ ሳይሰምሩ ወደ እስር ቤት ብትገባም በሜላት እገዛ አሁንም ከእስር ቤት ልትወጣና ትግሏን እንደገና ልትጀምር ነው። ወርቁ በሜላት እጅ እንደገባ ሁለቶቹም እርግጥ ደስተኛ ናቸው። ወርቁ ወደ ሚላት ቤት መግባቱ ብቻ ሳይሆን አሁንም ለቀጣዩ ትግል እንደሚጠቅማቸው እርግብንና ባዩሽን እድሜ ልክ ጥያቄ የሆነባቸው እንዲቀር አይነት እቅድ ይዘዋል። ሃና ከእናቷ ጋር ስለዚህ አሁን ምንድነው የሚያደርጉት? አሁንም ባዩሽን ካስፈቱ በኋላ ወርቁን ለማስመለስ ቃል የገባችውን ነገር እንድትሰራበት ይነግሯታል። በአሁን ላይ ግን ተምቹና እርግብ መካከል ትልቅ ክፍተት ሳይፈጠር አይቀርም። ምክንያቱም ተምቹ አሁን ይህንን ወርቅ ማግኘት አይችልም። ሃና ደግሞ እናቴ ጋር ነው ያለው ብላ ልትሰጠውም አትችልም። እርግጥ ይህንን የምታደርገው ሃና ደስ ብሏት ሳይሆን ለወይዘሮ ሚላት ስትል ለእናቷ ስትል ነገሮችን ለጊዜው ሚስጥራዊ ማድረግ ስላለባት ነው። እንደሚታወቀው ሃና እናቷ ማስታወሷን ያወቀች ጊዜ ለማንም እንዳትናገር በተባለችው መሰረት ለማንም ሳትናገር ስትጸልይና ስታለቅስ ነበር። በወቅቱ የምትወደው አባቷ አቶ ኖላዊ እንኳን ሃንዬ እያለቀሽ እኮ ነው ምን ሆንሽብኝ ነው ብሎ ሲጠይቃትም ሃና ግን መናገር አልፈለገችም። ብቻ ደስተኛ ስለሆንኩ ነው ጸልይልኝ አባዬ በማለት ነበር የመለሰችለት። ስለዚህ ሃና የእናቷ ሚስጥር ለማንም ቢሆን እንደማትናገር ግልጽ ነው። አሁንም ቢሆን ተምቹ ይህንን ቦርሳ ለመፈለግ ወደ ሃና ቤት መመላለሱ አይቀርም። ሃናም ደግሞ እዚሁ እንዳስቀመጥነው ሁላችንም ወጣን ከማለት ውጪ ሌላ መልስ አይኖራትም። ነገር ግን አቶ ኖላዊ አሁንም የተምቹ መሆኑን ስለማያውቅ ሌላ ታሪክ ውስጥ ሳያስገባቸው አይቀርም። በባዩሽ እስር ቤት መግባት ሁሉም ደስተኛ ቢሆኑም ወይዘሮ ሚላት ግን አዝናለች። ወይዘሮ ሚላት አሁንም ከእስር ቤት ልታስወጣት ቃል ገብታለች። ነገር ግን ባዩሽን ከእስር ቤት ማስፈታት ከባድ ሆኖ አግኝታዋለች። ባዩሽን ከእስር ቤት ያስገባት ወንጀል የሰው ነፍስ ማጥፋት ወንጀል ስለሆነ ተመስገን በህይወት እንደሌለ ይታወቃል። የሃናን የልጅነት ፎቶ ከተምቹ ተቀብሎ ለባዩሽ የሰጣት የመጀመሪያው ወንጀል ተባባሪዋ ነበር ተመስገን። እርሱም በህይወት እንደሌለ ይታወቃል። እርግብ ደግሞ ተጨማሪ የማርቆስን ጉዳይ አንስታ ነበር። ነገር ግን ማርቆስ ከከተማ ወጥቶ እንጂ ባዩሽ ምንም ነገር እንዳላደረገችው ነው የሚታየው። ይሁን እንጂ አሁንም ቢሆን በህግ ቁጥጥር ስር ልትውል የቻለችበት ዋነኛ ምክንያት መልሳ የሰው ነፍስ ለማጥፋት ዝግጅት እያደረገች በነበረችበት ወቅት ነበር ፖሊስ የያዛት እና ወይዘሮ ሚላት ባዩሽን ለማስፈታት የምትፈልግ ከሆነ ብዙ ዋጋ እንደሚያስከፍላት ነው እዚህ ላይ የምናየው። በቀላል ወንጀሎች በስርቆትና በተለያዩ ጥርጣሬዎች ብቻ ቢሆን ማስፈታት ቀላል ሊሆን ነበር። ነገር ግን የባዩሽ ክስ እየባሰ እየተጨማመረ መጥቶባታል። ይህ ማለት በእስር ቤት ቆይታዋ የሚላትን ትክክለኛ ማንነት እንድትረዳ እንደዚሁም ደግሞ የልብ ጓደኛዋ የእውነትም ይቅርባይና መልካም ሴት እንደሆነች እንድትረዳ የባዩሽን አመለካከት የሚቀይር አጋጣሚ ሆኖ ተገኝቷል። እዚህ እስር ቤት መቆየቷ እንደሚታወቀው ባዩሽ ባለትዳር ናት። ምንም ከባለቤቷ ጋር ጥሩ የሚባል ግንኙነት ባይኖራትም ግን ባዩሽ ይህንን ሁሉ ጊዜ እስር ቤት ስትቆይ ባለቤቷ የት ነሽ ብሎ እንኳን
ፈልጓት አልመጣም። በተደጋጋሚ እየመጣች የምትጠይቃት ሜላት ነች። ከመጠየቅም አልፋ ለማስፈታት እየሞከረች ያለችው ጥረት በጣም የሚያስደስትና የሚገርም የይቅር ባይነትና ሆደ ሰፊነትን የሚያስተምር ነው። ባዩሽ ግን በሜላት ላይ ያቀደችው ብዙ ተዘርዝሮ የማያልቁ ነገሮች ነበሯት። አሁንም ወደፊትም ከእስር ቤት ወጥታ አሁንም ብዙ እቅድ እንዳላት ነበረ። ነገር ግን የባዩሽ አመለካከት ከእስር ቤት ስትወጣ በመጠኑም የሚስተካከል ይሆናል ብለን ተስፋ እናደርጋለን። ስላዳመጣችሁን ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮሜንት መጻፍ ትችላላችሁ። መልካም ጊዜ